الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد إن شاء الله تعالى زارين بكفل سوست هداية المستفيد درساتين تملسا تغناينتنال بالفو سلا أحكام الاستعاذة والبسملة تملكتن نبر زاري دقمو كاقوارتنبت فصل في أحكام النون الساكنة والتنوين يملي هنا المناء فصل كفلناو كفلناو بمن زوريا مياتنتن في أحكام بهققاتوش زوريا يمياتنتن يهونا كفلناو سلنا مان هققاتوش مياتنانو النون الساكنة النوني سلانون من أين نون الساكنة سكن سلهونة شوانون يمياتنا هققاتوشين يازنو والتنوين عندهم دقمو سلا تنوين هققاتوش يازا كفلنا ويلنا فصل كفلنا يه كفل بمنزور يمياتنا نو في أحكامي سلا هققاتوش يمياتنا نو النون الساكنة نون الساكنة يبالال بزو قزيت ساموات علاش نون الساكنة يبال نون الساكنة بلو مالت سكون يهونش نون نات الساكنة مالت دقمو سكون يهونش مالت طيب سكون يهونش نون من تبالالش نون الساكنة تبالالش بالا مثالي با سكون بيون باء الساكنة يبالال مالت تا سكون كونه تاء الساكنة يبالال واو سكون كونه واو الساكنة يبالال مالت قلتنا عدله አዲስ ነገር የለውም ማለት ነው እና ኑን ፊደል ናት الساكنة سكون يهونش ማለት ነው والتنوين እንዲሁም ተንዊን ማለት ነው مرحبا ቀጥታ ሸኹ النون الساكنة والتنوين كم حالة لهما ብለው ነው የገቡት ከዛ በፊት ትንሽ ኑን الساكنة ስለ ተንዊን አንዳንድ ነገር እንበልና በቀላሉ ማለት ነው ቀጥታ ወደ ሸኹ ጥያቄ እናልፋለን ማለት ነው مرحبا ኑን الساكنة ብሎ ማለት ቀደም እንዳልነው ሱኩን የሆነች ምንድነች ኑን ነች ኑን الساكنة ምንድነች ሱኩን የሆነች ኑን ነች طيب ቁርአን ላይ ሱኩን በሁለት መልኩ እናገኛለን ቁርአን ላይ ያሉ ፊደላቶች ሱኩንን በሁለት መልኩ እናገኛለን ለምሳሌ አሁን ኑን ሱኩን ነች ስለሷ ነው የምናወራው ቁርአን ላይ እቺ ሱኩን የሆነች ኑን በሁለት መልኩ እናገኛታለን አንደኛ የሱኩን ምልክት ተቀምጦባት ታቋታላችሁ አይደል የሱኩን ምልክት በሂሳብ የይበልጣል ቅርጽ ያላት ማለት ነው አይደል እንደዚህ አይነት ቅርጽ ያላት ማለት ነው طيب ያቺ ምንድነች የሱኩን ምልክት ነው مرحبا ሁለተኛው ሁኔታዋ ደግሞ ምንም አይነት ሐረካ ሳይኖራት ስትመጣ ማለት ነው ምንም ኑኗ ፊደሏ ብቻ ተቀምጣ ፈትሐም ይላት ከስራም ይላት ضማም ይላት እቺ ምን ትባላለች ሱኩን ትባላለች ማለት ነው طيب ምን አልን ልድገመው ሱኩን ሲባል በሁለት መልኩ ይገኛል ኑንም ብቻ ሳይሆን ሌሎችም ፊደላቶች ስናይ ሱኩን ነው ከተባለ ቁርአን ላይ በሁለት አይነት መልኩ ልናገኘው እንችላለን አንድ ሱኩን የሆነን ፊደል በመጀመሪያ ደረጃ ግልጽ የሱኩን ምልክት ከተቀመጠበት ሐረካዎች ታቋቸዋላችሁ አይደል ፈትሐ ከስራ ضማ ናቸው አይደል ሐረካዎች አራተኛው ሐረካ ምንድነው የሱኩን ምልክት طيب የነዚህ ሁላቸውም አራቱም ሳይኖር ቀርቶ አንዱ ፊደል ብቻውን ከተቀመጠ ለምሳሌ ዋው ምንም አይነት ፈትሐም የለው ከስራም የለው ضማም ከሌለው ዋው ምንድነው እንላለን ሱኩን ነው እንላለን ማለት ነው طيب አሁን እያወራን ያለነው ደግሞ ስለ ኑን الساكنة ነው ኑን الساكنة ቁርአን ላይ በሁለት መልኩ ትገኛለች አንደኛ የሱኩን ምልክት ተቀምጦባት ሁለተኛ ደግሞ ምንም አይነት የሱኩንም የሐረካም ምልክት ሳይቀመጥባት ስትመጣ እሷ ምን ትባላለች ኑን الساكنة ትባላለች ግልጽ ነው አይደለ ስለሌላ አይደለም የምናወራው ማለት በዚህ ህጋችን የምናየው ስኩን ስለሆነችዋ ኑን ብቻ ነው ፈትሐ ከሆነች ይሄ ህግ አይመለከታትም ከስራ ከሆነች ይሄ ህግ አይመለከታትም ዶማ ከሆነች ይሄ ህግ አይመለከታትም ግልጽ ነው ምናወራው ማን ነው ቁርአን ላይ እየቀራን ስኩን የሆነች ኑንን ስናገኝ ያንን አስመልክቶ የሚመጡ ህግጋቶች አሉ ሸኹ ይዘረዝሩልናል ማለት ነው ግልጽ ነው አይደለ ኑን الساكنة ምን እንደሆነ طيب والتنوين ይላሉ እንዲሁም ተንዊን ይላሉ ተንዊን ብሎ ማለት ደብል ሐረካዎች ብላችሁ ያዙት በቀላሉ ማለት ደብል ሐረካዎች ሁለት ፈትሐዎች ሁለት ከስራዎች አንድ ላይ ሁለት ضማዎች አንድ ፊደል ላይ ሁለት ሐረካ ሲመጣ ያ ምን ይባላል ተንዊን ይባላል የተግባባን
ግልጽ ናቸው እነዚህ። ተንዊን ማለት ምን ማለት ነው? ደብል ሐረካ ወይንም ሁለት ሐረካ ማለት ነው። የተነባበሩ የተደራረቡ ሐረካዎች። ፈትሐተይን ከሆነ ሁለት በላይ በኩል፣ ከስረተይን ከሆነ ሁለት በታች፣ ضመተይን ከሆነ ሁለት ضማዎች አንድ ላይ ማለት ነው። መርሐባ ግልጽ ነው እስከዚህ ያለው መርሐባ። ተንዊን ያዙልኝ። አሁን እነዚህ እስካሁን የምናውቃቸው ተንዊን በውስጡ ን የሚል ድምጽ አለ። ስኩን የሆነ ምን አለችው? ኑን አለችው። ተንዊን በውስጡ ምን አለችው? ሱኩን የሆነች ኑን አለችው፣ ወይንም ኑነ ሳኪና በውስጡ ይዟል። ለምሳሌ ባብ የሚል አለ። ባብ ማለት በር ማለት ነው። طيب ባብ ሁለተኛውን ባ ፊደሉን ማለት ባቡን የሚለውን ለምሳሌ ሁለተኛዋን ባ ፊደል ምን እናድርጋት? ዶማ እናድርጋት። ምን ሆነ? ባቡ። ን የሚል ድምጽ አለ የለማ? ባቡ ዶማ ብቻ ስለሆነ ማለት ባቡ። እሺ ሁለት ዶማ ስናረገውስ ባቡን። ግልጽ ነው አይደለ? ባቡን። አሁን ምን የሚል ድምጽ መጣ ማለት ነው? ን የሚል ድምጽ መጣ ማለት ስለሆነ ተንዊን ውስጥ ምን አለ? ባይን የማናየው ኑን ስኩን አለች ማለት ነው። ተግባባን? ተንዊን ውስጥ ባይን የማትታይ ምን አለች? ኑን ስኩን አለች። ስለሆነ አሁንም ህግጋቶቹን ስናይ ስለ ሁለት ኑን ስኩኖች ነው የምናየው ማለት ነው። ገባችሁ አይደለ? ተንዊን በውስጡ ኑነ ሳኪናን ይዟል። የተደበቀ ግልጽ የሆነ ደግሞ ኑነ ሳኪና አለ። ስለነሱ እናወራለን። طيب ይሄ ከገባን፣ ካልገባችሁ ችግር የለም። ተንዊን ማለት ደብል ሐረካዎች ነው። ኑን ስኩን ማለት ደግሞ ማንኛውም ሐረካ ያልተቀመጠባት ስኩን ነች ማለት ነው። እስከዚህ ግልጽ ነው። አሁን ወደ ህግጋቶቹ እናልፋለን ማለት ነው። ሼኹ ምን አሉ? ሱአል ጥያቄ። አኑኑ ሳኪነቱ ኑነ ሳኪና ካልን እንግዲህ አያይዘን እያነበብን ስኩን የሆነችው አኑ ካሁን በኋላ አንዘረዝረውም። ኑነ ሳኪና ተግባብተንበታል አንዴ ማለት ነው። طيب አኑኑ ሳኪነቱ ኑነ ሳኪና ወተንዊኑ እንዲሁም ተንዊን ከም ሐለተን ለሁማ ከም ማለት ስንት ማለት ከም ስንት ሐለተን ሁኔታዎች ለሁማ ለነሱ ለሁለታቸው አላቸው። ለሁማ ለሁለታቸው ማለት ከም ሐለተን ለሁማ ለሁለቱ ማንና ማን ነው? ሁለቱ ስለነ ማን ነው እያወራን ያለ ነው? ስለ ኑነ ሳኪናና ስለ ተንዊን ማለት ነው። ለሁለቱ ስንት አይነት ህግጋቶች አላቸው? ግልጽ ነው። መርሐባ አኑኑ ሳኪነቱ ኑነ ሳኪና ወተንዊን እንዲሁም ተንዊን ከም ሐለተን ለሁማ ለነዚህ ለሁለቱ ለኑነ ሳኪናና ለተንዊን ስንት አይነት ህግጋቶች አላቸው? طيب ለሁማ ለነዚህ ለሁለቱ ለኑነ ሳኪናና ለተንዊን ለሁማ ማለት ለሁለቱ ማለት ለሁማ ለሁለቱ ለነዚህ ከላይ ለጠቀስናቸው ለኑነ ሳኪናና ለተንዊን አርበዑ ሐላት አርበዑ አራት ሐላት ምን አላቸው? ሁኔታዎች አላቸው። አራት አይነት ሁኔታዎች አላቸው፣ ወይንም አራት አይነት ህግጋቶች አላቸው። ማንና ማን? ኑነ ሳኪናና ተንዊን ማለት ነው። መርሐባ የመጀመሪያው አልኢዝሃሩ ምን ይባላል? ኢዝሃር ይባላል። መጀመሪያው ኢዝሃር ይባላል። ቃል በቃል እንየውና ዲፊኒሽኑ ስለሚመጣልን ችግር የለም። ኢዝሃር ብሎ ማለት በአማርኛ ቀጥታ ስንወስደው ግልጽ ማድረግ ማለት ነው። ኢዝሃር ግልጽ ማድረግ ማለት። ሁለተኛው ወልኢድጋሙ ኢድጋም ነው ሁለተኛው ህግ። ኢድጋም ብሎ ማለት ደግሞ ምን ማለት ነው? መጨፍለቅ ማለት ነው። ኢድጋም ምን ማለት ነው? መጨፍለቅ ማለት ነው። ወልኢቅላቡ ሶስተኛው ደግሞ ምንድነው? ኢቅላብ ይባላል። ኢቅላብ ምንድነው? መገልበጥ ማለት ነው። መገልበጥ ማን ነው? ወደ ምንድነው የሚገለበጠው? ይሄን እናየዋለን። طيب አሁን ስሙ ብቻ ስሙን ሳንይዘው ቃሉን ሳናውቀው እንዳናልፍ። طيب እያንዳንዱን ያብራሩልናል ሼኹ ማለት ነው። አራተኛውና የመጨረሻው ወልኢኽፋኡ ኢኽፋ ይባላል፣ መደበቅ ማለት ነው። طيب احكام النون الساكنه والتنوين ስንት ናቸው? አራት ናቸው። የኑን ሳኪናና የተንዊን ህግጋቶች ስንት ናቸው? አራት ናቸው። የመጀመሪያው ኢዝሃር ነው። ሁለተኛው ኢድጋም ነው። ሶስተኛው ኢቅላብ ነው። አራተኛው
ኢኽፋእ። ኢዝሃር ማለት ግልጽ ማድረግ ማለት ነው። ኢድጋም ማለት መጨፍለቅ ማለት ነው። ኢቅላብ ማለት መገልበጥ ማለት ነው ወይንም መተካት። طيب አራተኛ የመጨረሻ ኢኽፋእ ማለት ደግሞ መደበቅ ማለት ነው። ግልጽ ነው እስከዚህ። طيب مرحبا سؤال ጥያቄ ما حد አይ ማ ተዕሪፉ ማለት ነው። ማ ሐዱ ገለጻው ምንድነው? ማ ሐዱ ገለጻው ማብራሪያው ምንድነው? ወይንም ዲፊኒሽን የምንለው በእንግሊዘኛው ማለት ነው። ማብራሪያው ገለጻው ምንድነው? አልኢዝሃሪ የኢዝሃር ኢዝሃር ማለት ገለጻው ምንድነው ነው። طيب ኢዝሃር ብሎ ማለት ምን ማለት ነው? ገለጻው ሉገተን በቋንቋ ደረጃ ወስጢላሐን በዑለሞች ዘዬ طيب ما حد أي ما تعرفه ما براريو من دنو قلت أو من دنو مالد ما حد يمثلوا إظهاري يا إظهار وينم إظهار بلو مالد من مالد نو لغة بقوانقوا درجة واصطلاحا عندهم بعلموش أقلالت إظهار بلو مالد من مالد نو ينونن. طيب جيم جواب أما لغة بقوانقوا درجة أما لغة بقوانقوا درجة فهو إظهار بلو مالت فهو مالت كتتا سنوسلو السو مالت السو مالنو سلا إظهار نعياران يالنو إظهار مالت. طيب فهو السو إظهار بقوانقوا درجة إظهار كتب على من مالتنو البيان بلو مالت قلت سمادرق مالت إظهار من مالتنا بقوانقوا درجة لغة البيان بيان مالت من مالتنا قلت مادرق مالت. مرحبا. وأما اصطلاحا بعلمو شاقلالت دقمو علمو زند إظهار سيبال يتجويد علمو إظهار كالو يمي فلقوا بدقمو من دنو فهو السنة إخراج موتاتنا ሁሉንም ሐርፊን በአጠቃላይ ሁሉ ፊደላቶችን ማለት ሁሉን ፊደል ማውጣት ነው። ሚን መኽረጂሂ ከመውጫ ቦታው ሚን ገይሪ ያለ ማለት አፍራሽ ያለ ሚን ገይሪ ጉነቲ ያለ ጉና እያንዳንዱን ፊደል ከመውጫ ቦታው ማውጣት ማለት ነው። ጉና ምንድነው ከተባለ ጉና ማለት በአፍንጫ የሚወጣ ድምጽ ነው። ጉና ማለት በአፍንጫ የሚወጣ ዜማ ድምጽ ነው። ለምሳሌ ሚም ባዕዲ ስል ሚም ምን አለ ከንፈሬን ዘግቼዋለሁ አይደለ? ድምጽ ቤት እየወጣ ነው አፍንጫዬን ሲይዘው ያ ጉና ምን ያደርጋል? ይቆማል። ይኸው ሚም ዘጋ ማለት ነው አይደለ? ስለሆነ ይሄ በአፍንጫ የሚወጣው ድምጽ ምን ይባላል? ጉና ይባላል ማለት ነው። طيب አሁን ወደ ታሪፋችን እንምጣ። ኢዝሃር ብሎ ማለት በቋንቋ ደረጃ ምንድነው? አልበያኑ ሁወል በያኑ ግልጽ ማድረግ ማለት ነው። ወአማ እስጢላሐን በዑለሞች አገላለጽ ደግሞ فهو እሱ ነው ኢኽራጁ ማውጣት ነው። ኩሊ ሐርፍ እያንዳንዱን ፊደል ማውጣት ነው። ሚን መኽረጂሂ ከትክክለኛ መውጫ ቦታ እያንዳንዱ ፊደል የራሱ የሆነ ምን አለው? መውጫ ባህሪና መውጫ ቦታና ባህሪ አለ። طيب እና ምን አሉ? ኢኽራጁ ኩሊ ሐርፍ እያንዳንዱን ፊደል በነፍስ ወከፋቸው ማውጣት ነው። ሚን መኽረጂሂ ከመውጫ ቦታው ማውጣት ነው። ሚን ገይሪ ጉነቲን ጉናን ሳንጠቀም በአፍንጫ የሚወጣ ድምጽ ሳንጠቀም እያንዳንዱን ፊደል በቦታው ማውጣት ምን ይባላል? ኢዝሃር ይባላል። طيب የኢዝሃር ህግ ላይ ሆነ የሚል ድምጽ በአፍንጫ ከወጣ ኢዝሃር አላደረክም ማለት። ኢዝሃር ላይ ምን የለም? በአፍንጫ የሚወጣ ድምጽ የለም ማለት። የተግባባን ነው? እስካሁን ያለው ግልጽ ነው። መርሐባ። እሺ ሱአል ጥያቄ ከም ሑሩፊል ኢዝሃሪ ከም ስንት ናቸው ሑሩፉ ፊደላቶቹ አልኢዝሃሪ
የኢዝሃር ፊደላቶች ስንት ናቸው? ወማ ሂየ እነማንስ ናቸው? طيب ከም حروف الإظهار የኢዝሃር ፊደላቶች ስንት ናቸው ቁጥራቸው? 5 ከሆኑ 5 ትላለህ፣ 6 ከሆኑ 6 ትላለህ፣ 7 ከሆኑ 7 ትላለህ። ወማ ሂየ እነማንስ ናቸው? ጥቀሳቸው ማለት ነው። ስንት ናቸው? 6 ካልክ ስድስቶቹ እነማን ናቸው ማለት ነው። ግልጽ ነው አይደለ? طيب حروفه ستة جواب መልስ ላይ حروفه የኢዝሃር ፊደላቶች የሚባሉት ستة ስድስት ናቸው። የኢዝሃር ፊደላቶች ስንት ናቸው? ስድስት ናቸው። ወሂየ እነሱም ወሂየ አሁን በአረብኛ ቀጥታ ከሄድን ወደ አማርኛ ቀጥታ ከተረጎም ነው ለሴቶች እሷም ማለት ነው አይደለ? ነገር ግን አረብኛ እንዳያገባቡ ስለሚቀያየር እዚህ ጋር ወሂየ ለጀምዕ ነው የተፈለገው። እነሱም ብለን ነው ወደ አማርኛ የምንመልሰው ማለት ወሂየ እነሱም እነዚህ ስድስት የኢዝሃር ፊደላቶች የሚባሉት የመጀመሪያው አልሐምዘቱ ሐምዛ ናት። አልሐምዘቱ ሐምዛ ናት። ሐምዛ ፊደል ታቋታላችሁ አይደለ? ሐምዛ ፈትሐ አ ምንላት ማለት ነው ሐምዛ ናት። ወልሃኡ ሁለተኛዋ ደግሞ ሀ ፊደል ናት። ወልሃኡ ሀ ፊደል ናት የአማርኛችን ሀ ማለት ነው። ወልዐይኑ ሶስተኛዋ ማነች? ዐይን ነች። ወልዐይኑ ሶስተኛዋ ማነች? ዐይን ነች። አራተኛዋ ወልሓኡ ሓ ነች። ወልሓኡ ሓ ነች። አምስተኛዋ ወልገይኑ ገይን ነች። ወልገይኑ ገይን ነች። ስድስተኛዋ ወልኻኡ ኻ ፊደል ነች። ወልኻኡ ማነች? ኻ ፊደል ነች። طيب የኢዝሃር ፊደላቶች ስንት ናቸው? ሲተቱን ወሂየ እነሱም እነማን ናቸው? ሐምዛ፣ ሀ፣ ዐይን፣ ገይን። ለመያዝ እንዲመቻችሁ ያዙልኝ። ይሄን ስቴፕ ያዙ ይቀላችኋል። ተመሳሳይ ቅርጽ ያላቸውን አንድ ላይ እናደርጋቸውና ማለት ነው። ሸኹ የመውጫ ቦታቸውን ተንተርሰው ነው ቅደም ተከተላቸውን ያስቀመጡት። እኛ ያንን ይቆይልንና መጀመሪያ እንሸምድዳቸው፣ ከዛ መውጫ ቦታቸውን ደግሞ ለቀጣይ እንሸምድዳለን ማለት ነው። طيب ሐምዛና ሀ ትይዛላችሁ። ከዛስ ዐይንና ገይን ተመሳሳይ ናቸው፣ የነጥብ ልዩነት ናቸው። ከዛ ሐና ኻ ሐና ኻ እንድገማቸው። ሀ ወይም ሐምዛ እንበል። ሐምዛና ሀ ሁለት። ከዛ ዐይንና ገይን። ከዛ ሐና ኻ ስንት ሆኑ? ስድስት። እነዚህ ስድስት ፊደላቶች የማን ፊደላቶች ይባላሉ? የኢዝሃር ፊደላቶች ይባላሉ። እነዚህ ስድስት ፊደላቶች የኢዝሃር ፊደላቶች ይባላሉ። መሸምደዳቸው እነዚህን ግዴታ ነው። طيب احكام النون الساكنه والتنوين ላይ መሸምደድ ያለባቸው ግዴታ የሆኑ ፊደላቶች አሉ። እነሱን እንሸመደዳለን። 13ቶቹ ግዴታ ናቸው። ከዛ በኋላ ያለው የቀሩ 15ቶቹ ደግሞ ችግር የለም ቢሸመደዱም ጥሩ ነው። ካልተሸመደዱ ችግር የለም ማለት 13ቶቹን ግን መሸምደድ ግዴታ ነው በእያንዳንዳችን ላይ ማለት ነው። እነዚህን ስድስት እንሸመድዳለን። طيب وجمعها ሰብስበዋታል بعضهم ከፊሎቹ ከፊል ዑለሞች ሰብስበዋታል እነዚህን ፊደላቶች ማለት ነው። وجمعها እነዚህን ስድስት ፊደላቶች ለመሐፈዝ እንዲመች ብለው ሰብስበዋታል بعضهم ከፊል ዑለሞች في أوائل በመጀመሪያ ወይንም በመጀመሪያዎቹ في أوائل አያይዘን ስንፈስረው ግልጽ ይሆንላችኋል። في أوائل በመጀመሪያዎቹ ከሊማቲን ቃላቶች ከታይ የተጠቀሱ ቃላቶች አሉ። በቃላቶቹ በመጀመሪያ አድርገው ሰብስበዋቸዋል። ኒስፊ በይቲን በግማሽ ግጥም አረብኛ ላይ ወይም አማርኛም ላይ ቤት መምታት አለበት እንላለን አይደለ? ለምሳሌ ሂዶ በት ከጨረሰ አሁንም ሂዶ በምን መጨረስ አለበት? ሁለተኛው በት መጨረስ አለበት። ይሄ ምን ይባላል? አንድ ቤት ይባላል። አማርኛ ላይ ተምራችኋል። ስነ ግጥም ላይ ስነ ጽሁፍ ላይ ምን አለች? እቺ ሁለቱ ምን ይባላሉ? አንድ ቤት ይባላሉ አይደለ? ሁለቱ ካልተመሳሰሉ ምን ይባላል? ቤት አልመታም ግጥሙ ይባላል። መርሐባ طيب እዚህ ጋር ደግሞ ምን አሉን ሸኹ? وجمع بعضهم ከፊል ዑለሞች እነዚህን ስድስት ፊደላቶች
ተማሪ እንዲሐፍዟቸው ሰብስበዋታል። ፊ አዋኢሊ በመጀመሪያ ከሊማቲን ቃላቶች በቃላቶች መጀመሪያ አድርገው ሰብስበው አምጥተዋቸዋል። ኒስፊ በይቲን በግማሽ የግጥም ቤት ላይ በመጀመሪያ ቃላቶች አድርገው ምን አድርገዋቸዋል? ሰብስበው አምጥተዋቸዋል። ፈቃለ እንዲህም አሉ። አሁን ግጥሟን ሊጠቅሱልን طيب اخي هاك علما حازه غير خاسر ይሄ ግጥሙ። ከዛ በኋላ ሌላኛው ቤት ይመታል። ሌላኛው ቤት አለ። ከዛ ሁለቱ ሲሆኑ ይገጥማል ማለት አኺ ሃከ ዒልመን ሓዘሁ ገይሩ ኻሲሪን የሚለው ላይ ዑለሞች ምን አድርገዋል? በእነዚህ ቃላቶች በመጀመሪያ አድርገው እነዚህን ስድስቱን ፊደላቶች አምጥተዋቸዋል፣ ሰብስበዋቸዋል። አኺ ስንል ማን አለ? የመጀመሪያው ፊደል ማን ነው? ሐምዛ አይደለ? طيب ሃከ ስንልስ ሃ ፊደል። ሓዘሁ ስንል ዒልመን አለሽ። አፍን ዒልመን ስንል ዓይን። ሓዘሁ ስንል ሓ። ገይሩ ስንል ገይር። ኻሲሪን ስንል ኻ። ስድስቶቹ ተገኙ አልተገኙ? طيب ሂሳብ ላይ ስንማር ቦዲ ማስ ታውቃላችሁ አይደል? ቢኦዲ ምናምን አድርገው መጀመሪያ ብራኬት ይቀርማል ከዛ በኋላ እያሉ ያ ለምንድን ነው የተደረገው? በቀላሉ እንድንሸመድዳቸው አይደለ? እዚህ ጋም ደግሞ ዑለሞች ምን አድርገዋል? እነዚህን ስድስት ፊደላቶች ተማሪ በቀላሉ እንዲሸመድዳቸው በዚች ግጥም አስቀምጠውለታል። አኺ ሃከ ዒልመን ሓዘሁ ገይሩ ኻሲር። ከዛ ያኛው ቤት ካለ ያኛው ቤት ጋር ያይዘህ ተሸመድደዋለህ። አይረሱም መቼም ማለት ነው። ለየብቻ በፊደል ብቻ ከሆነስ ከሆነ ቀን በኋላ ወይ ሌላ ፊደል ጋር ይምታታባሃል ወይ ይረሳል ማለት ነው። ተግባባን አይደለ? የኢዝሃር ፊደላቶች ስንት ናቸው አልን? 6 ናቸው። እነማን ናቸው? ሐምዛ፣ ሃ ቀላሉን ያዝ። طيب የዑለሞችን መከተል ትችላላችሁ። طيب ቀላሉ እንረሳለን ብላችሁ ካላችሁ ደግሞ በተመሳሳይ ያዙ። ሐምዛ፣ ሃ ከዛ ዓይን፣ ገይን፣ ሓና ኻ ማለት ነው። طيب ወይንም ደግሞ በዑለሞቹ አቀማመጥ አኺ ሐምዛ፣ ሃከ ሃ፣ ዒልመን ዓይን፣ ሓዘሁ ሓ፣ ገይሩ ገይን፣ ኻሲሪን ኻ ማለት ነው። طيب እነዚህ ናቸው የኢዝሃር ፊደላቶች ማለት ነው። መርሐባ ኢዝሃር ምን እንደሆነ አየን፣ ገለጻ ፊደላቶቹ እነማን እንደሆኑ ስንት እንደሆኑ አየን። طيب አሁን አንድ ነገር ይቀረናል። ከስር ሸኹ ምሳሌ ያስቀምጣል። ከምሳሌው በፊት አንድ ነገር እናስቀድም። እነዚህ ፊደላቶች በምን መልኩ ሲመጡ ነው የኢዝሃር ፊደላቶች የሚባሉት የሚለውን እንመልከት። እያወራን ያለነው ስለማን ነው? ስለ አህካም ኑን ሳኪነቲ ወተን። طيب ከኑን ሳኪና በኋላ ወይንም ከተንዊን በኋላ ከኑን ሳኪና ወይንም ከተንዊን በኋላ እነዚህ 6 ፊደላቶች ከመጡ ከስድስቱ አንዱ ከመጣ ማለት ነው። طيب ስድስቱ የግድ መደርደር አለባቸው ማለት አይደለም። ከነዚህ 6 ፊደላቶች አንዱ ከመጣ ከማን በኋላ አልኩኝ? ከኑን ሳኪና ወይንም ከተንዊን በኋላ ከነዚህ ከስድስቱ ፊደላቶች አንዱ ከመጣ ይሄንን ፊደል ማለትም ተንዊኗ ወይንም ኑን ሳኪኗ ማለት ነው። طيب ይሄንን ፊደል ስል ወደዚህ እንዳትመጡ። طيب ፊደሉን ሳይሆን ኑን ሳኪናዋን ወይንም ተንዊኗን ምን እናደርጋቸዋለን? ግልጽ አድርገን እናነባቸዋለን። ምክንያቱም ኢዝሃር ብሎ ማለት ምን ማለት ነው? ግልጽ ማለት ልድገሙ። አህካም ኑን ሳኪነቲ ወተንዊን ነው እያየን ያለ ነው። ከኑን ሳኪና በኋላ ወይንም ከተንዊን በኋላ ስኩን ከሆነች ኑን በኋላ ከነዚህ ከስድስቱ ፊደላቶች አንዱ ከመጣ ያቺ ኑን ስኩን ምን ትደረጋለች? ግልጽ ተደርጋ ትነበባለች። ሐምዛው ሳይሆን አሁን ለምሳሌ ሐምዛ ከመጣ ሐምዛው ሳይሆን ግልጽ የሚደረገው ማን ነው? ሐምዛማ ራሱ ግልጽ ነው። ማን ነው? ኑኗ ስኩን የሆነችዋ ኑን ማለት ነው። ምክንያቱም ሌላ ቦታ ተደብቃ ሌላ ቦታ ወደ ሌላ ፊደል ተገልብጣ የምትነበብበት ቦታ ስላለች ማለት ነው። طيب ያቺ ኑን ስኩን ምን ትሆናለች? ግልጽ ተደርጋ
ያለምን ያለ ጉና بغير غنة ብለናል አይደለ ገለጻው መረሳት የለበትም بغير غنة ምንም ባፍንጫችን ድምጽ ሳናወጣ ዜማ ሳናወጣ ግልጽ አድርገን ኑኗን እናወጣታለን ተንዊን ከሆነስ ከተንዊን በኋላ ለምሳሌ ሐምዛ ፊደል መጣ ምን እናደርጋለን ያንን ተንዊን ግልጽ እናደርጋለን طيب ቅድም ምን ብያችኋለሁ ተንዊን ማለት ምን ማለት ነው ሁለት ሐረካዎች ነው አይተነባበሩ طيب በውስጡ ማንን ይዟል ኑን ስኩንን ን የሚል ድምጽ ኑን ስኩንን ማለት መርሐባ ያቺ ኑን ስኩን ባይን ትታያለች አትታይም ተቅዲረን ተደብቃ ነው ያለች ያቺን የተደበቀችዋን ኑን ስኩን ምን እናደርጋለን ግልጽ እናደርጋለን ማለት ከተንዊን በኋላ የظهር ፊደል ግልጽ የሚያስደርጉ ፊደላቶች ከመጡ ያቺ ተንዊን ምን ትሆናለች ተንዊን ውስጥ የተደበቀችዋን ኑን ስኩን ግልጽ አድርገን እናነባታለን ማለት ተግባባን ሐሳቤ ግልጽ ነው መርሐባ አሁን ደግሞ ወቢልሚሳል ተተضح المقال ይላሉ ዑለሞች በምሳሌ ንግግር ግልጽ ይሆናል ይባላል እና ሸኹ ደግሞ ምሳሌ ሊያስቀምጡልን ነው ሱአል ጥያቄ ما امثله ذلك ما امثله ምሳሌው ምንድነው ذلك ለዚህ አሁን ላወራነው እስካሁን ላወራነው ምሳሌው ምንድነው على الترتيب በቅደም ተከተል እንግዲህ ፊደላቶቹን በቅደም ተከተል ነው የጠቀሱልን የኢዝሃር ፊደላቶች ብለው አኺ ሐምዛን ሃከ ሃን ዒልመን ዓይንን ሓዘሁ ሓን ገይሩ ገይንን ከዛ ኻሲሪን ከሚለው ኻ አድርገው ቅደም ተከተላቸውን አስጠብቀው ነው አይደለ የጻፉት ያስቀመጡልን እና በዚህ ቅደም ተከተል መሰረት ምሳሌው ምንድነው እስኪ ምሳሌ አምጣ ወይንም ምሳሌው ምንድነው እንይ ይያሉን ማምثلة ذلك የዚህ ምሳሌ ምንድነው እስካሁን ላወራነው ምሳሌው ምንድነው على الترتيب በቅደም ተከተላቸው መሰረት እስኪ ምሳሌ እንይ ይያሉን ጀዋብ መልስ ላይ مثال النون ለምሳሌ ኑን ስትመጣ عند الهمزة ከሐምዛ ጋር ስትመጣ ኑን ከሐምዛ ጋር ስትመጣ የትኛዋ ኑን ስለ ኑን ሳኪና ነው እያወራን ያለው ግልጽ ነው አይደለ ከመስመር እንዳንወጣ ሸኹ እንግዲህ ኑን ሳኪነት ይያሉ መቀጠል አይጠበቅባቸው ከኑን በኋላ ሐምዛ ሲመጣሉ የትኛዋ ኑን ስኩን የሆነችዋ ምክንያቱም እስካሁን የለፈለፍነው ስለማን ነው ስለ ኑን ሳኪና ነው ህጉን እያየን ያለ ነው ስለ ኑን ሳኪና ስለሆነ ማለት ነው طيب مثال النون ለምሳሌ ሚታል ማለት ምሳሌ ማለት ካሁን በኋላ እንደግማት ስለምትደጋገም ማለት ሚታሉ ለምሳሌ አኑኒ ኑን ፊደል ስትመጣ ኑን ሳኪና طيب ኑን ሳኪና ስትመጣ عند الهمزة ከሐምዛ ጋር ሐምዛ ዘንድ ስትመጣ ማለትም ከኑን ሳኪና በኋላ ሐምዛ ፊደል ሲመጣ የተግባባን ነው እንጂ ሐምዛ ቀድሞት ከዛ በኋላ ኑን ሲመጣ አይደል ተግባባችሁ ተግባባን طيب አረብኛውን ቀጥታ በዛ ከፈሰር ነው ሊያስኬደን ስለሚችል ማለት ነው እና ጥንቃቄ እናደርጋለን ኋላ ስናስቀራ እዚህ ጋር ምላሳችን እንዳያመልጠን ማለት ከሐምዛው ሳይሆን ቀድሞ የሚመጣው ኑን ነው ከኑን በኋላ ማን ሲመጣ ሐምዛ ሲመጣ ይላሉ ኋላም ደግሞ ከተድዊን ጋር ሐምዛ ሲመጣ ይሉና ከፊት ለፊቱ አይደለም የተፈለገ ቀደም ስለ ተነጋግረን ስለጨረስን ማለት ነው طيب ከዛም በኋላ እንቀጥላለን مرحبا مثال النون عند الهمزة كنون الساكنة بوهالا همزة فيدل ሲመጣ ለምሳሌ በቅንፍ ውስጥ ያስገቧቸው የቁርአን አያዎች ናቸው ከቁርአን ሁሉ ምሳሌዎች ያመጧቸው እነዛ እናያለን طيب ለምሳሌ መን አመነ የሚለውን ቃል አመጡ መን ስንል ማን አሉ መን ስንል ሚምና ኑን አሉ አይደለ طيب ኑን ፊደል አግኝተናል ኑኗ ምንድነች ሱኩን ነች አይደለ طيب አሁን ኑን ሳኪናን አገኘን ማለት ነው ኑን ሳኪና ካገኘን እንግዲህ የግድ አራት ህጎች አሉ ከአራቱ አንዱ ህጉ መምጣቱ ስለማይቀር ከሱ በኋላ ያለውን ፊደል ነው የምናየው ማለት ነው طيب አሁን ከዚች ኑን ሳኪና በኋላ የመጣው ፊደል ማን ነው ሐምዛ طيب ሐምዛ የማን ፊደል ነው የኢዝሃር ኢዝሃር ብሎ ማለት ምን ማለት ነው ግልጽ ማድረግ ስለሆነ ኑኗ ምን ትደረጋለች
ግልጽ ትደረጋለች። ይሄን ሰንሰለት መርሳት የለባችሁ። ኋላ ስታብራሩም በዚህ መልኩ ነው ስትጠየቁ የምታብራሩ። መን ስንል ኑነ ሳኪና አግኝተናል። ከኑነ ሳኪና በኋላ ያለውን ፊደል ስንመለከተው ደግሞ ሐምዛ ነው። ሐምዛ ደግሞ የማን ፊደል ነው? የኢዝሃር ፊደል ነው። ኢዝሃር ማለት ደግሞ ግልጽ ማድረግ ማለት ስለሆነ ኑን ስኩና ምን እናደርጋታለን? ግልጽ እናደርጋታለን። طيب ምን ብለን እንቀራዋለን? መን አመነ መን አመነ መን አመነ ብያልቀራ። طيب መን ካልኩኝ ምን አደረኩኝ? በአፍንጫዬ ድምፅ አወጣሁኝ አይደለ? ጉና አወጣሁኝ ማለት ነው። በጉና ቀራሁት። ኢዝሃር ደግሞ ህጉ ምንድነው? بغير ጉናህ ነው አይደለ? ያለምንም ጉና ነው እያንዳንዱ ፊደል ከመውጫ ቦታው የምናወጣው። ስለሆነ ምን እንላታለን? መን አመነ መን አመነ። طيب መን አመነ መን አመነ። በዚህ መልኩ እንቀራዋለን። ግልጽ ነው? طيب ومثال التنوين በተንዊን ደግሞ ምሳሌ ስንመለከት عندها እሷ ዘንድ ማን ዘንድ? ሐምዛ ዘንድ። አሁን ከኑነ ሳኪና በኋላ ኑነ ሳኪናና ሐምዛ ሲመጡ ብለውናል አይደለ? መጀመሪያው ላይ ከዛ ተንዊን ደግሞ እሷ ጋር ሲመጣ እሷ ማነች የተፈለገችው? ሐምዛ ማለት ነው። طيب ከተንዊን በኋላ ደግሞ ሐምዛ ሲመጣ ረሱሉን አሚን። ረሱሉን የሚለው ላይ ምን አለ? ረሱሉን የሚለው ቃል ላይ ስናብራራ ስናስረዳ በዚህ መልኩ ረሱሉን የሚለው ቃል ላይ ምን አለ? ተንዊን አለ። ከተንዊን በኋላ የመጣውን ፊደል ስንመለከተው ደግሞ ማን ነው? ሐምዛ ነው። ሐምዛ የማን ፊደል ነው? የኢዝሃር ፊደል ነው። ኢዝሃር ምን ማለት ነው? ግልጽ ማድረግ ነው። ስለሆነ ተንዊን ውስጥ ያለችዋን ኑን ምን እናደርጋታለን? ግልጽ እናደርጋታለን። ወይንም ተንዊኑን ግልጽ እናደርገዋለን ብንል ያግባባናል ማለት ነው። ስለሆነ ረሱሉን አሚን ረሱሉን ምትሏ ድምፅ ግልጽ ሆና ትሰማለያ። ረሱሉን አሚን ረሱሉን አሚን ብለን አናወጣም ባፍንጫችን ማለት ነው። የተግባባ ነው። طيب ኢዝሃር ብሎ ማለት ይሄ ነው። ኑኗን ወይንም ተንዊኗን ምን ማድረግ ነው? ኑን ስኩኗን ወይንም ተንዊኗን ግልጽ ማድረግ ነው። وهذا ይህ አሁን ያሳለፍናቸው ሁለቱ ምሳሌዎች ማኢዛ ካነ አንድ ላይ እንፈስራቸው። ማኢዛ ካነ ከሆነን ከመጣን ማኢዛ ካነ ከሆነን ሐርፉል ኢዝሃሪ የኢዝሃሩ ፊደል ወኑኑ ኑን ጋ አው ተንዊን ወይንም ከተንዊን ጋ የኢዝሃር ፊደሉ ከኑን ሳኪና ጋ ወይንም ከተንዊን ጋ ከመጣ ነው። ሚን ከሊመተይኒ በሁለት ቃላቶች አሁን ያየናቸው ምሳሌዎች እንመልከት። የመጀመሪያውን እንየው። ምን ይላል? መን አመነ። መን ራሱን የቻለ አንድ ቃል ነው። አመነ ራሱን የቻለ ምንድነው? ሌላ ቃል ነው አይደለ? ምሳሌው የተቀመጠው በምን መልኩ ነው? በሁለት ቃላቶች ነው። መን ስንል ኑን ስኩን ያገኘናት የመጀመሪያው ቃል የመጨረሻው ፊደል ላይ ነው። አመነ ስንል ሐምዛውን ያገኘነው ሁለተኛው ቃል ላይ የመጀመሪያው ፊደል ነው። ግልጽ ነው? طيب አሁን ምሳሌውን በምን መልኩ ነው? በሁለት ቃላቶች ማለት መርሐባ። ረሱሉን አሚን የሚለውንም ስንመለከት ረሱሉን ምንድነው? አንድ ቃል ነው። አሚን ስንል አንድ ቃል ነው። ረሱሉን ስንል ረሱሉን የሚለው ቃል ላይ ተንዊን አለ። ያኛው ቃል ላይ ደግሞ ማን አለ? ሐምዛ አለ። የኢዝሃር ፊደል መጥቷል። ስለሆነ ግልጽ እናደርገዋለን እና ምን አሉን? وهذا አሁን የጠቀስናቸው እነዚህ ሁለቱ ምሳሌዎች ማኢዛ ካነ ከሆነ ነው ሐርፉል ኢዝሃሪ የኢዝሃሩ ፊደልና ወኑኑ ኑነ ሳኪና አው ተንዊን ወይንም ደግሞ ተንዊን ሚን ከሊመተይኒ ከሁለት ንግግር ሲሆን ነው። ከሁለት ቃላቶች የተመሰረተ ሲሆን ነው ያየናቸው። ሁለቱን አሁን ያየናቸው በምን መልኩ ነው? ኢዝሃር የኢዝሃር ፊደል ከኑነ ሳኪና ጋር ሲመጣ ወይንም ደግሞ የኢዝሃር ፊደል ከተንዊን ጋር ሲመጣ ነው የተመለከትነው። በምን? በሁለት ቃላቶች። መርሐባ። ወሚሳሉሁ ምሳሌው ደግሞ ሚን ከሊመቲን በአንድ ቃል ደግሞ ሲመጡ በአንድ ቃል ውስጥ ከኑነ ሳኪና በኋላ ማን ሲመጣ? ኢዝሃር ሲመጣ ማለት ነው። ለምሳሌ ወየን አውነ ወየን ስንል ማን አለች? ኑን ስኩን አለች። ወየን ስንል ኑን ስኩን አለች። طيب ከኑን ስኩን በኋላ የመጣው ፊደል ማን ነው? ሐምዛ። ሐምዛ የማን ፊደል ነው? የኢዝሃር። ኢዝሃር ማለት ምን ማለት ነው? ግልጽ ማድረግ ግልጽ
ስለሆነ ማንን ግልጽ እናደርገዋለን? ማንን? ሐምዛውን አይደለም። ሐምዛው ግልጽ ነው። ስለ ኑን ነው እያወራን ያለነው። ኑን ሱኩኗ ምን ትሆናለች? ግልጽ ትደረጋለች። ይሄ ምሳሌ በስንት ቃል ውስጥ ነው የመጣው? በአንድ ቃል ማለት ወይን አውን የሚለው ቃል አንድ ቃል ነች። በውስጧ ማንና ማን አንድ ላይ መጥቷል? ከኑን ሳኪና በኋላ ማን መጥቷል? ሐምዛ መጥቷል፣ ወይም የኢዝሃር ፊደል መጥቷል ማለት መርሐባ። ስለሆነ እሷን ግልጽ እናደርጋታለን። ወየንአውነ አንላት። طيب እዚህ ጋር በደንብ ጥንቃቄ ማድረግ ያለብን ወየን ብለን አናነጥራት። ወየንአውነ ን ብለን ምላሳችን ላይኛው ላንቃችን ከነካ በኋላ ወዲያው ማንጠር የለብን። እንደዛ ከሆነ የቀልቀላ ፊደል ይመስልብናል። ከገባችሁ ካልገባችሁ አትጨናነቁ። طيب እግረ መንገዳችን ብለን ነው ሌላ ቦታ ላይ እንመጣበታለን። መርሐባ ምን እናደርጋታለን? አልሙሂም ግልጽ እናደርጋታለን። ወየንአውነ ሰማው አይደለ? ምን አላደረኳትም? ወየንአውነ ብዬ አልቀረሁም። ወየን ካልኩኝ ባፍንጫ ያወጣሁኝ፣ ባፍንጫዬ ድምጽ ካወጣሁኝ ደግሞ ያ ፊደል ምን አይደለም ማለት ነው፣ የኢዝሃርን ህግ አልጠበቀም ማለት ነው። ግልጽ ነው። እስከዚህ ግልጽ ነው። መርሐባ ቀጣይ ምሳሌ ሊሄዱ ወሚሳሉ ኑኒ ኑን ሳኪና ስትመጣ ደግሞ عند الهاء ከሃ ፊደል ጋር አሁን ያየነው ከሐምዛ ጋር ነው አይደል? ከሃ ፊደል ጋር ስትመጣ طيب አንድ የጎደለ ነገር ያለ አይመስላችሁ? አሁን እንግዲህ ለኑን ሳኪና ከስር የመጀመሪያው ምሳሌ ላይ ለኑን ሳኪና ምን ሰጡን? ምሳሌ ሰጡን በሁለት ቃል አይደለ? መርሐባ ለተንዊን ሁለተኛው ምሳሌ ላይ በሁለት ቃል ምሳሌ ሰጡን አይደለ? አይ በአንድ ቃል ብለው ደግሞ ለኑን ሳኪና ሰጡን ምሳሌ። ለማን ቀረ? ለተንዊን ቀረ አይደለ? ተንዊን አልቀረም። ለተንዊን ምሳሌ በአንድ ቃል የታለ? አለ ተጽፏል ለኪታቡ? የለም። ለምንድን ነው ያልተጻፈው? ሊመጣ አይችልም። ተንዊን የፊደል የቃል መሃል ላይ ሊመጣ አይችልም። ገባችሁ አይደለ? ተንዊን አንድ ቃል አለ አይደለ? ከመሃል ሁለት ሐረካ ልታገኛችሁ ጫፉ ላይ ነው ሁሌ የምታገኝ። ግልጽ ነው አይደለ? የትም ብታወጣ ብትወርድ ልታገኛችሁ። ስለሆነ እንግዲህ ጫፍ ላይ ከሆነ ደግሞ የቃሉ መጨረሻ ላይ ነው አይደል? ሐምዛ ሊመጣ የሚችለው መቼ ነው? አሁን ሌላ ፊደል ጋር ነው ማለት ነው። ስለሆነ ወደ ህግ ልንገባ ነው። ወደ ሁለት ቃላቶች ምሳሌ ልንገባ ነው እንጂ ለአንድ አናገኝለትም ማለት ነው። ሸኹ ረስተው ሳይሆን ለዛ ነው። طيب ግልጽ ነው ማለት የፈለኩት። አሁን ለኑን ሳኪና በአንድ ቃል አየን። ወየን አውነ ስንል ወየን ስንል ኑን ሱኩን አገኘናታ። ከዛ በኋላ ማን መጣ? ሐምዛ። በስንት ቃል? በአንድ ቃል ውስጥ። ለኑን ሳኪና ግን በዚህ መልኩ ልናገኝለት አንችልም። ምክንያቱም ተንዊን የሚቀመጠው መቼ ነው? የት ቦታ ላይ ነው? የቃሉ መጨረሻ ላይ ነው። የቃሉ መጨረሻ ከሆነ ከዛ በኋላ የሚመጣውን ፊደል ካየን የማን ፊደል ነው? የጎረቤት ፊደል እንጂ የዛ ቃል ፊደል አይደለም ማለት ነው። ግልጽ ነው ብዬ አስባለሁ። طيب ለዛ ነው ያልተጠቀሰው። ወሚሳሉ ኑኒ የኑን ምሳሌ ደግሞ عند الهاء የኑን ሳኪና ምሳሌ። ኑን ሲባል እያወራን ያለነው ስለማን ነው? ስለ ኑን ሳኪና። طيب ከኑን ሳኪና በኋላ ደግሞ ሀ ፊደል ሲመጣ ለምሳሌ ኢን ሁወ ኢን ስንል ማን ነው? አንድ ቃል አለ። ኢን አንድ ቃል፣ ሁወ ሌላ ቃል። طيب ስለሆነ ምሳሌው እየተሰጠን ያለው በሁለት ቃል ነው ማለት ነው። ኢን ስንል ማን አለች? ኑን ስኩን አለች። ከኑን ሳኪና በኋላ ማን አለ? ሀ ፊደል። ሀ ፊደል የማን ፊደል ነው? የኢዝሃር ፊደል። ከስድስቱ የኢዝሃር ፊደሎች አንዱ ነው። ስድስቱን ፊደላቶች መሸምደድ ግዴታ ነው ብለናል። ምክንያቱም ይህንን ህግ ለመተግበር የግድ መሸምደድ ስላለባቸው ማለት ነው። طيب ሀ ፊደል መጣ። ሀ ፊደል የኢዝሃር ፊደል ነው። ስለሆነ ኑኗ ምን ትደረጋለች? ግልጽ ተደርጋ ኢን ሁወ ብለን አንቀራ፣ ወይም ሁወ ብለን ጨፍልቀን አንቀራት። ኢን ሁወ ብለን ግልጽ እናደርጋታለን ማለት ነው። طيب والتنوين عندها እንዲሁም ደግሞ እሷ ዘንድ ማንጋ ሀ ፊደል ዘንድ ማን ሲመጣ? ተንዊን። ከተንዊን በኋላ ሀ ፊደል ሲመጣ ማለት ነው። ጁሩፊን ስንል ማን አለ? ፋ ላይ ምን አለ? ተንዊን አለ።
አይደለ? ከተንዊን በኋላ ማን ነው የመጣው? ማን ነው? ሀ ፊደል። ሀ ፊደል የማን ፊደል ነው? የኢኽፋር። ስለሆነ ምን እናደርገዋለን? ማንን? ተንዊን ውስጥ ያለችው ኑን ወይንም ተንዊኑን ማለት እንችላለን። ሀ ፊደል አሁን ብዙ ጊዜ ግልጽ እናደርገዋለን ሲባል ሀ ፊደሉን አይደለም ማለት ሀ ፊደል እንዳይመስል። طيب እሺ ስንቀራ ጁሩፊን ሃር ጁሩፊን ኑና ምን ተደርገ ትሰማለች? ጁሩፊን ሃር طيب በዚህ ነው ጁሩፊን ሃር ብለን አንቀራው። ጉና ኢዝሃር ላይ የለም ብለን ጨርሰናል። መጀመሪያ በአራት ነጥብ ዘግተን ነው የመጣን። طيب ይሄ በሁለት ቃል وهذا في كلمتين አሁን ይሄ ያየናቸው ምሳሌዎች ሁለቱ በምንድን ነው? በሁለት ቃላቶች ሲመጣ ነው። ሀ ፊደል በተንዊን በሁለት ቃላቶች አይተናል። በኑን ሳኪናን በሁለት ቃላቶች አይተናል። ومثاله في كلمة በአንድ ቃል ደግሞ ሲመጣ በአንድ ቃል ውስጥ ከኑን ሳኪና በኋላ ማን ሲመጣ? ሀ ፊደል ሲመጣ ደግሞ የንሃውነ የሚለውን ቃል መመልከት እንችላለን። የን ስንል ማን አለች? ኑን ሱኩን። ከኑን ሱኩን በኋላ ማን መጥቷል? ሀ ፊደል። ሀ የኢኽፋር ፊደል ነው። ምን እናደርገዋለን? ኑን ሱኩኗን ግልጽ እናደርጋታለን። የንሃውነ 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 አንልም ማለት ነው። ومثال النون عند العين ከኑን ሳኪና በኋላ ወይንም ኑን ሳኪና ጋር ማን ከመጣ? አይን ፊደል ከመጣ ደግሞ ሚን ዒልሚን ሚን ስንል ማን አለች? ኑን ስኩን። طيب ከዛ በኋላ ማን መጣ? አይን። አይን የማን ፊደል ነው? የኢኽፋር። ስለሆነ ምን እናደርገዋለን? ኑን ስኩኗን ግልጽ እናደርጋለን። ሚን ዒልሚን ሚን ዒልሚን طيب والتنوين عندها እሷ ዘንድ ደግሞ ሀ ፊደል ዘንድ ደግሞ ተንዊን ሲመጣ ከተንዊን በኋላ ሀ ፊደል ስትመጣ ደግሞ ምሳሌዋ አፎና አይን ፊደል ስትመጣ ምሳሌዋ ደግሞ ሰሚዑን ዓሊም። ሰሚዑን ስንል ማን አለ? ተንዊን አለ። ከተንዊን በኋላ ማን መጣ? ማን መጣ? አይን። አይን የኢኽፋር ፊደል ነው። ስለሆነ ምን እናደርገዋለን? ተንዊኑ ግልጽ ይሆናል ማለት ነው። ሰሚዑን ዓሊም ሰሚዑን ዓሊም وهذا في كلمتين እነዚህ ያየናቸው ምሳሌ ከአይን ጋር በሁለት ቃላቶች ነው። ومثاله في كلمة በአንድ ቃል ሲመጣ ደግሞ እንግዲህ ለእያንዳንዱ ቃል ሶስት ምሳሌዎች ነው ያሉት ማለት ነው። ግልጽ ነው አይደል? ሁለት ምሳሌ በምን? አንድ በኑን ሳኪና አንድ በተንዊን በሁለት ቃላቶች ላይ። በአንድ ቃል ደግሞ ለኑን ሳኪና ብቻ ተጨማሪ አንድ አለ። ሶስት ምሳሌዎች ማለት ለእያንዳንዱ ፊደል። وهذا في كلمتين ይህ በሁለት ቃላቶች ሲመጡ ነው። ومثاله في كلمة በአንድ ቃል ሲመጣ ደግሞ ለምሳሌ ከኑን ሳኪና በኋላ አይን ሲመጣ የንዒቁ የንዒ ከኑን ስኩን በኋላ ማን መጣ? አይን መጣ። ስለሆነ ምን ትደረጋለች? ኑኗ ግልጽ ትደረጋለች ማለት ነው። ومثال النون عند الحاء ከኑን ሳኪና በኋላ ሐ ሲመጣ ደግሞ ሚን ሐሰነቲን ሚን ኑኗ ስኩን ነች አይደለ? ከበኋላው ማን መጣ? ሐ ፊደል። ሐ የኢኽፋር ፊደል ነው። ስለሆነ ኑኗ ምን ትሆናለች? ግልጽ ትደረጋለች። ሚን ሐሰነቲን ወተንዊን عندها ከተንዊን ጋር ስትመጣ ደግሞ ዓሊሙን ሐኪም ዓሊሙን ኑኗን ግልጽ አድርገን ዓሊሙን ብለን ደግሞ በአፍንጫችን ጉና እናወጣም ማለት ነው። ዓሊሙን ሐኪም وهذا في كلمتين እነዚህ በሁለት ቃላቶች ምሳሌ ናቸው። ومثاله في كلمة በአንድ ቃል ደግሞ ምሳሌው የንሒቱነ የን ስንል ኑን ስኩን አለቻ። ከበኋላው ማን መጣ? ከበኋላው አምለው ቀጥሎ የሚመጣው ማለት ነው። طيب አሳልፈነው የመጣነውን አይደለም፣ ቀጥሎ የሚመጣው ማለት የንሒቱነ ከኑን በኋላ ሐ መጥቷል። ስለሆነ ኑኗ ግልጽ ትደረጋለች ማለት ነው። ومثال النون عند الغين كانوا الساكنة በኋላ ደግሞ غين ሲመጣ ሚን ጊልን ሚን ኑን ስኩናን ግልጽ እናረጋታለን። ለምን? ከበኋላው የኢኽፋር ፊደል غين ስለመጣ ማለት ነው። والتنوين عندها እሷ ዘንድ ደግሞ ተንዊን ሲመጣ ወይንም ከተንዊን በኋላ እሷ غين ስትመጣ ዓዚዙን ገፉር ዓዚዙን ተንዊን አለች። ከዛ በኋላ ማን መጣች? غين። ስለሆነ ምን እናደርጋታለን? ተንዊኗን ግልጽ እናደርጋታለን። وهذا في كلمتين ይሄ በሁለት ቃል ምሳሌ ነው። ومثاله في كلمة በአንድ ቃል ሲመጣ ደግሞ فسينغضون
ከኑን ሳኪና በኋላ ገይን በአንድ ቃል ውስጥ ሲመጣ ፈሰዩን ኑን ስኩን አለች ከዛ ገይን ፈሰዩንጊዱነ ኑና እናደርጋታለን ግልጽ እናረጋታለን ፈሰዩን ብለን ጉና እንጠቀምም ማለት ነው ومثال النون عند الخاء كنون الساكنة بوهلا خا فيدل سمتا دقمو من خير نونا قلت تدرقالش والتنوين عندها كتنوين قاست متا دقمو قوم خصمون قوم تنوين من أدرقنات قلت أدرقنات مالا وهذا في كلمتين بولت كالاتو سن ملكتونو ومثاله في كلمة باند قال سمتا دقمو ማን ኻፊደልና ኑን ስኩን ባንድ ቃል ሲገናኙ ማለት ወልሙንኸኒቀቱ ወልሙን ስንል ማን አለች ኑን ስኩን ከኑን ስኩን በኋላ ማን መጥቷል ኻ መጥቷል ስለሆነ ምን እናደርጋታለን ኑን ስኩናል ግልጽ እናደርጋታለን ወልሙንኸኒቀቱ ከዛ ምን አሉ ሸኹ ይሄን ሁላ ምሳሌ ከደረደሩ በኋላ ወቂስ አላ ذلك ወቂስ ለካ ማለት ወቂስ ለካ አላ ذلك በዚህ ምሳሌ መሰረት እንግዲህ ምሳሌውን አስቀምጬልሃለሁ መንገዱን አሳይቻለሁ እንግዲህ በዚህ መንገድ እንግዲህ ቀጥ ብለህ ምን አድርግ ተጓዝ ይያሉ ነው ግልጽ ነው አይደለ እሳቸው ምሳሌ ለእያንዳንዱ የኢዝሃር ፊደል በሶስቱም መልኩ ምሳሌ አስቀምጠዋል በዚህ ምሳሌ እንግዲህ ቁርአኑ በአጠቃላይ በእነዚህ አህካሞች የተሞላ ነው የኢዝሃር ፊደላቶችን ስታገኝ በዚህ ምሳሌ መሰረት ግልጽ እያደረክ ምን አድርግ ተጓዝ ይያሉ ነው አንድ ነገር ማስተዋል ያለብን መረሳት ያለብን ስለ አህካም ኑን ሳኪነቲ ወተንዊን ስንመለከት ለምሳሌ እየቀራን ኑን ስኩን አገኘን ወይንም ተንዊን አገኘን ያችን ኑን ስኩን ወይንም ያችን ተንዊን ከማንበባችን በፊት አንድ ስራ ከኛ ይጠበቅብናል እሱ ምንድነው ከነሱ በኋላ የሚመጣው ወይንም በግራ በኩል ያለውን ፊደል መመልከት ሁሌ ማለት እየቀራህ ኑን ስኩን ስታገኝ ቀጥታ አይንህ ምንድነው መስራት ያለበት ከኑን በኋላ የመጣው ፊደል ማን ነው የሚለውን ማጣራት አለበት طيب ምክንያቱም እነዚህ ኑንና ተንዊን አራት አህካሞች አላቸው አይደለ ከአራቱ አህካሞች ዛሬ ማንን አይተናል የኢዝሃር طيب እነሱ ኑንና ተንዊኖች ህጋቸውን የምንመሰርትላቸው ማንን አይተን ነው ከበኋላቸው የሚመጣው ፊደል የኢዝሃር ፊደል ሆኖ ከተገኘ ምን ይደረጋሉ ግልጽ ተደርገው ይነበባሉ እንመጣበታለን ነገ ማለት ነው የኢድጋም ፊደል ሆኖ ከመጣስ ኢድጋም ማለት የሚጨፈለቁ ፊደል ማለት የኢድጋም ፊደል ከመጣ ኑኗ ምን ትሆናለች ትጨፈለቃለች ለምሳሌ አነበብካት ያችን ኑን ስኩን ካነበብካት በኋላ ግን ቀጣዩን ስታየው አንተ ግልጽ አድርገህ ነው በኢዝሃር ያነበብካት ቀጣዩን ስታየው ግን ቀጣዩ ፊደል የኢድጋም ሆኖ ተገኘ ኢድጋም ማለት ደግሞ የሚጨፈለቅ ፊደል ነው ምን ታረጋዋለህ ምንም ልታረጋው አትችልም ተሳሳትክ ማለት ስለሆነ ኑንና ተንዊንን ከማንበባችን በፊት አንድ ስራ መቅደም አለበት እሱ ምንድነው ከነሱ በኋላ የሚመጣውን ፊደል ማየት ማለት ነው ኢንሻአላሁ ተዓላ እዚህ በቃናል በቀጣይ ደርሳችን ደግሞ ስለ ኢድጋም እንመለከታለን ማለት ነው ሱብሃንከላሁ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ